ከዚህ በፊት ስቴዲ ስቴት ሲፔጅ ኬዝ አይተነዋል። ዳውንስትሪም ስሎፕ ስቴቢሊቲ፣ አፕስትሪም ስሎፕ ስቴቢሊቲ ዱሪንግ ኮንስትራክሽን፣ ኤንድ ኦፍ ኮንስትራክሽን አይተነዋል ማለት ነው። ዛሬ ደግሞ የምናየው ስቴዲ ስቴት ሲፔጅ ኬዝ ሳይሆን ትራንዚየንት ኬዝ ዲፔንዲንግ አፖን ታይም ኦፍ ቫሪዬሽን የሚከሰተው ሊከሰት የሚችለው ሎዲንግ ኮንዲሽናችን እናያለን። እሱ ምንድን ነው? ራፒድ ድሮዳውን ኬዝ ማለት ነው። ራፒድ ድሮዳውን በዳም ቦዲያችን መቼ መቼ ይከሰታል የሚለውን ያው አንሰርቴኒቲ ቢሃይንድ አወር ዳም ቦዲ አለ። እንደዚህ አይነት ኬዞች ዳም አካባቢ አክሲሱ ላይ ብዙ ጊዜ ሊከሰቱ የሚችሉ ሃዛርዴስ አሉ። ኢንቫይሮንሜንታል ሃዛርዴስ ጀስት እንደ ሴስሚክ ዌቭ፣ እንደ ሴስሚክ ሜኪንግ ደግሞ ሪዘርቬሩ ላይ ውሃ ከተኛ በኋላ የውሃ ማዕበሎች አሉ። ጀስት እንደዛ ፍላክቹዌት ሲሆኑ ሞርፎሎጂው እዛ ዳር ዳር ሪዘርቬር ሞርፎሎጂ አካባቢ ተጽዕኖ ሊፈጠር ይችላል። በዛ ምክንያት ኮላፕስ ይሆናል። ኮላፕስ ሲሆን ሞርፎሎጂያችን ኮላፕስ ሲሆኑ የተኛው ውሃ ሪዘርቬር ጋር ሪዘርቭ የሆነ ውሃ ጀስት እንደ ፍሌዲንግ እንደ ጢሶ የማለፍ ነገር ሊከሰት ይችላል እና ሾልኮ ውሃው ወደ ሌላ አቅጣጫ ሊሄድ ይችላል። ዳሙ ጋር ከመተኛት ይልቅ ሸሽቶ ወደኋላ ሸሽቶ ጢሶ ሊያልፍ ይችላል። አዚስ ታይም ስትራክቸራችን ባዶ ይሆናል ማለት ነው። ስትራክቸራችን ባዶ ሲሆን አየር ያገኘዋል። ኢስታቢሊቲያችን ደግሞ ችግር ውስጥ ይወድቃል ማለት ነው። ስሎፕ ስታቢሊቲ ስሎፓችን የዳም ለዳማችን ያለው አቋሙ ማለት ሊወድቅ ይችላል አደጋ ውስጥ እና አይ ቲንክ ዳም እኛ ዲዛይን ያደረግነው የዲዛይን ፔሪዳችን 100 ዓመት ከሆነ ዋንስ አፖን ታይም ፕሮባቢሊቲ ኦፍ ኦከረንሱ እርዝኩዌካችን ሊከሰት የሚችለው አንዴ ወይም ሁለቴ ሊሆን ይችላል። አንዴ ከሆነ ጀስት አንዴ ሊከሰት ይችላል ብለን እንነሳለን። ራፒድ ድሮዳውን በዚህ ኬስ ቀስ እያለ በ15 ቀን ውስጥ ሊሆን ይችላል፣ በ7 ቀን ውስጥ ሊሆን ይችላል፣ በ30 በአንድ ዓመትም ሊሆን ይችላል። ሰው ያለ አናሊሲሳችን ይሆንልን ዘንድ 15 ቀን እስኪ አስዩም አድርገን ራፒድ ድሮዳውናችን እንዴት ይሆን ብሎን ስቴፕ ባይ ስቴፕ እናያለን ማለት ነው። ተከታተል። እዛ ነው ዲፋይን ፕሮጀክቱ እንላለን። ዲፋይን ፕሮጀክት እዚህ ጋ አድ ድሮዳውን አሮዋ ላይ ክሎን የምትላለች አናሊሲስ ክሎን ዊዝ አናሊሲስ ይህንን ስቴዲ ስቴት ኬዙን ተንተርሰን ነው የምንሄደው ማለት ነው። ከዛ ስቴዲ ስቴት ኬዝዋ ምንድናት? ኔሟ ራፒድ ድሮዳውን ፓሬንት አናሊሲስ ነን የነበረው ወደ ስቴዲ ስቴት ይገባለን። አናሊሲስ ታይፕ እዚህ ጋር ነው። ስቴዲ ስቴት ኬዝ ነው በፊት የሰራ ነው። ስቴዲ ስቴት ኬዝ ሳይሆን ትራንሲየንት ኬዝ ትራንሲየንቱን ነው። ቢኮዝ ታይም ባውንድድ ትራንሲየንት ታይሟ ለተወሰነች አንሰተን በዛች ቼክ የምናደርገው ስሎፕ ስታቢሊቲ ውሃው ሲወርድ ማለት ነው እና
ፊዚክሱን ወተሩ ጋር መተን ፎር ዋተር ፕሬሸር ኮንዲሽኑ እዚህ ጋር ፓሬንት አናሊሲስ እንላለን። ታይሙን በላስት በዲፎልት ይቀመጣል። ሶ ታይሙ እዚህ ጋር ዋናው አላማችን ይሄ ስለሆነ 7 ቀን ማድረግ ይቻላል። በ3 ቀንም ፖሲብል ጀስት ለአኪሬሲው ዳማችን ትልቅ ስለሆነ ቮሉማችን ትልቅ ስለሆነ አይ ቲንክ 15 አካባቢ ውሰድ 15 ብለን እንነሳለን። 15 ሊኒየሩን ወስደን እነዚህ ጨርሰናል። እነዚህም በጥንቃቄ እናደርጋለን። ሰው ወዴት ነው የምንሄደው? ክሎዝ እዚች ጋር መጥቷል። ከዛ ወዴት ነው የምንሄደው? ዲፋይን ባውንደሪውን ዲፋይን ስናደርግ ሁለቶቹ እነዚህ ዜሮ ፕሬሸርም ሪዘርቫየር ማክሲመም ፖይንቱም በስቲዲ ኬስ የሰራናቸው ናቸው። ሶ አሁን እዚህ ጋር ሌላ እንጨምራለን። ኒው ሃይድሮሊክ ባውንደሪ ኮንዲሽን አሁን ትራንሳይንት ኬዝ ላይ ራፒድ ድሮዳውን ነው። ምንድነው የምናስገባው? ራፒድ ድሮዳውን ኬዝ እናስገባል። አጣዚ ራፒድ ካይንዱን ምንድነው የምናደርገው? ምን ነው ቶታል ሄዱን ላይን ወተር ፕሬሸር አይደለም፣ ሬት አይደለም፣ ፍላክስ ቶታል ምንነሱ እስከታች እየወረደ የሚመጣው ማለት። ስለዚህ ይህን መቀየር ይቻላል። ሌላ ግን ተመሳሳይ የሆኑ ተልእኮች መቀየር ነው። ኮንስታንት ባውንደሪ ኮንዲሽን ታይፕ ኮንስታንት ሳይሆን ፋንክሽን በፋንክሽኑን ዲፔንድ የሚሆነው እዚች ጋር መተን በዲፎልት ያለውን ትተን በአዲስ መልክ እንሰራለን። ይህንን ታርገን እዚች ጋር እንየው ምንድነው ዱሪንግ ሪንግ ራፒድ ታይፑ የምትለዋን ስፕላይን ዳታ ፖይንት ፋንክሽን እነዚህ ናቸው። 100% እነዚህ ናቸው 100 ከዛ ዳታ ሴት የምትለን ነናት ዳታ ሴት እዚች ጋር ዳታ ስለው ማለት ዳታውን አድናል። ይህም ባዶ ነው። ባዶ የሆነ ግራፍ እንዲሰጠን ነው የሚፈልገው። ስለዚህ እዚች ጋር ዳታውን ከየት ነው የምናመጣው? አጀስት ያደረግነው ዳታ ስላለ ሳለ ራፒድ ድሮዳውን ኬዝ ፍሮም ዳተሙ 0 ታይም 75 ነው። 1 ሲሆን 72.5 2 70 3 67.5 4 65 እነዚህ ድሮዳውን እንትን ድሮዳውን ሲሆን የሚያሳየን ወተር ዴብዙን ራፒድ ድሮዳውን ሲሆን የራሱን የሆነ ዴብዝ ኦፍ ወተሩን እየቀነሰ ነው የሚመጣው። ይህን አጅስት እናደርጋለን። በእኛ ኬስ ይህን ነው 15 ቀን ብለን አጀስት ያደረግነው እኛ ነን። እናንተ ደግሞ 75 74 አንዳንድ እንደውም እየወረደ መምጣት ይችላል ማለት ይቻላል። ግን በእኛ በስልጠናው ኬዝ እንደዚህ ብለን ማሳየት ይቻላል። ኮፒ እናደርጋለን። ወደ ሶፍትዌሩ ጋር እዚች ጋር ፐስት ይሄንን በፊት አልነበረም ነበረ፣ ይሄ አሁን መጥቶልናል ማለት ፖይንታችን እዚህ ማየት ይቻላል። ጨርሰናል። ክሎዝ
እዚህ ጋር መተን ዱሪንግ ራፒድ እናመጣታለን ፋንክሽኑ ላይ ሎስ ኦኬ ዲፋይን ጨርሰናል። አሁን ድሮ ጋር ነው ምን ድሮ አለን ባውንደሪ ኮንዲሽናችን ይህ ነው። ስለዚህ ሪሙቭ አድርገን አንፈልጉም ዲፎልት ያለውን የኛ ኬዛችን ምንድነው? ራፒድ ፕሮዳውን ኬዝ አሳይን የኛ ኬዝ ኦኬ እንደዚህ አሳይን አድርገናል። አሁን ምንድነው ረን ነው ጨርሰናል። ግን ራፒድ ድሮዳውንን አክቲቭ እናደርጋታለን። እዚች ጋም አለች። ሶ ስታርት ቱ ረን ይህ ነው ሪዛልት እንደዚህ ይህ ፌራቲክ ላይ ነችን ነው። ይህ ሪዘርቫየር ዴብዛችን ነው። ስለዚህ በ75 ኬዝ በዜሮ ላይ እንደዚህ ነው። በአንድ ቀንቴን በሁለተኛው በሶስተኛው በአራት በአምስት በስድስተኛው በሰባት በስምንት በዘጠኝ በአስረኛው ቀን 11 12 ሉክ እየቀነሰ ነው። ራፒድ ድሮ ዳውን እየወደቀ ነው ወተር ደብዛችን ማለት ነው። ስለዚህ እንደዚህ እየወደቀ በሄደ ቁጥር ስትራክቸራችን ምን ሊሆን ይችላል? በስትራክቸሩ በቦዲው በዳም ቦዲያችን ምን አይነት ፌለሪቲ ሊመጣ ይችላል የምለውን ስሎፕ ስታቢሊቲን ቼክ እና እንዲህ እየወደቀ እንዲህ ኤኒ ሚንስ ውሃው እንደዚህ ሊወድቅ ይችላል። ይህንን ነው ቼክ ምናምን እንደዚሁ ማለት እንደዚህ ይህንን እንደዚህ ፌራቲክ ላይናችን ማየት ይቻላል ማለት ነው። ኦኬ ከዛ በኋላ እንደዚህ አወዳደቁ እንደዚህ ካየን ራፒድ ድሮዳውኑ እንደዚህ ሊሆን ይችላል ብለን ከተነሳን ስሎፓችን ስቴብል ነው ወይስ አይደለም? ቦዝ ኢን አፕስትሪም ኤንድ ዳውንስትሪም ስሎፓችን ቼክ ማድረግ ነው። ሰው እዚች ጋር ሰለክት አድርገን ሪፋክት ይህንን ነው አድ ዋጋ መተን ስሎፕ ደብሊው አናሊሲስ ዊዝ ሊሚት ኢኩሊብሪየም ፖዚሽን ቼክ ማድረግ ስሎፕ ስታቢሊቲው ወዴት ነው? ወደ አፕስትሪም እንየው። ፓሬንት አናሊሲሳችን ራፒድ ዳውን ነው። ሞርጌን ስተርን ነው። ሴቲንግ ሃፍ ሳይኗ ልክ ናት። ሳይድ ፋንክሽን ዋተር ፕሬሸር ፓሬንት አናሊሲስ ነው። ታይም ላስት በዲፎልት እንደዚህ። በመቀጠል ስሊፕ ሰርፌስ ዋን ነው። አፕስትሪም ስለሆነ ራይት ቱ ሌፍት ቼክ እናደርጋለን። ኢንትሪ ኤግዚት ኖ ቴንሽን ክራክ እነዚህ ጨርሰናል። ይህን ከጨረስን በኋላ አፕስትሪም ስሎፕ ስታቢሊቲው ዱሪንግ ራፒድ ዳውን ኬስ ክሎስ ጨርሰናል። አፕስትሪም ስሎፕ ስታቢሊቲ ዱሪንግ upstream slope stability during rapid ሲሆን አንቼክ ቼክ the start to run ቼክ እናደርጋለን። አፕስትሪም ስሎፕ ስታቢሊቲውን ከዛ ወዴት ነው የምንሄደው? ስታርት ቱ ረን ሳይሆን ወዴት ነው? ወደ ረውጋ ሄደን አሳየንን ስሊፕ ሰርፌሷን አሳይ አፕስትሪም ነው። እንደዚህ አደረግን በኋላ
ስታርት ትበራል አሁን ማለት ጉድ እንደዚህ ማለት አፕስትሪም ዲዩ ቱ ሂት ድሮን ኬስ ሲሆን ኦኬ 0.88 ናት ማለት እዚች ጋ ማለት 0.87 134ኛው ስሊፖ ላይ እንደዚህ ፋክተር ኦፍ ሴፍቲ አንደር ሎዲንግ ኮንዲሽን ኦፍ ራፒድ ድሮዳውን አፕስትሪም ኬሱን ቼክ አድርገነዋል ማለት ነው። በመቀጠል ዳውንስትሪሙን ቼክ የምናደርገው ዳውንስትሪም ብሎ አድርገን እዚች ጋር ዲፋይን ካደረግን በኋላ እዚች ጋር መተን ክሎን ዊዝ አናሊሲስ እዚህ ካደረግን በኋላ አፕስትሪም ወደ ዳውንስትሪም መቀየር ጀስ ካረንቱ ራፒድ ድሮዳውን ነው ኦርጋን ኢስተርን ፕራይስ እነዚህ በዲፎልት ይመጣሉ። እዚች ጋር ሃፍ ሳይን ፓሬንት አናሊሲስ ላስት ሶ እዚች ጋር ስሊፕ ሰርፌስ ዋጋ ነው ጥንቃቄ የምንወስደው። በፊት አፕስትሪም ሲሆን ራይት ቱ ሌፍት፣ ዳውን ስትሪም ነው አሁን እየሰራ ነው ያለ ነው። ሰው ሌፍት ቱ ራይት ዋን እዚህ በጥንቃቄ እንቀይረዋለን። ወደዛ ወደ ሌፍት ቱ ራይት ማለት ጨርሰናል። ሎስ ካረግን በኋላ ወዴት ነው የምንሄደው? ወደ ሮጓል ስሊፕ ሰርፌስ ኢንትሪ ኤግዚት ይሄ መጥቶልናል። በዲፎልት ፊል አድርጎልናል። ስለዚህ ፊል አድርጎ ያሳየን ምንድን ነው? አፕስትሪሙን ደግሞ ጨርሰነዋል። ምንፈልገው ምን ዳውን ስትሪም ስለሆነ ክሊር እናደርገው እንደዚህ። ከዛ ምንድነው ክሊር ካደረግነው በኋላ የራሳችን ሰለክት እናደርግ ዳውን ስትሪሙ ኦኬ ዳውን እንደዚህ ክሎዝ ጨርሰናል። አሁን ማየት ይቻላል። አፕስትሪሙን የጨረስነውን አንቲክ ያልጨረስነውን ዳውንስትሪም ስሎፕ ስቴቢሊቲ ዱሪንግ ራፒድ ድሮዳውን እዚች ጋር ኦኬ። ስለዚህ ወዴት ነው የምንሄደው? ወደ ስታርት ቱ ራን ዲስ ኢዝ አወር ሪዛልት። ፋክተር ኦፍ ሴፍቲያችን 1.3 ሚኒመም ፋክተር ኦፍ ሴፍቲ አንደር ሎዲንግ ኮንዲሽን ኦፍ ራፒድ ድሮዳውን ዊዝኢን ዳውን ስትሪም ኬስ እንደዚህ ቼክ ማድረግ ይቻላል። እንደዚህ እዚች ስሊፕ ሰርፌሷ 79ኛዋ ላይ ፋክተር ኦፍ ሴፍቲ ሚኒመም 1.33 መልክ ቼክ ማድረግ አፕ ስትሪሙን ቼክ አድርገነዋል። ዳውን ስትሪሙ በዚህ መልክ አይተነዋል ማለት ነው። ቴንክ ዩ ባይ